ሰላም ለእናንተ ይሁን ቅዱሳን። እንግዲህ ባለፈው እንደተከፋፈልነው ፔራዝሙስ በሚል የመጀመሪያውን ክፍል አይተናል። ዛሬ ደግሞ መንፈስ ቅዱስ በዚህ መልእክት ላይ የሚናገረንን ሁለተኛውን ክፍል እንቀጥላለን። ፈተና። እንግዲህ ባለፈው ፔራዝሙስ መከራ ወይንም ፈተና ብለን የተነጋገርበት ክፍል የሚያሳየን እግዚአብሔር እምነታችንን ፈትኖ ደግሞም ለክብር እንዲሆን የሚያደርግበት መንገድና ስለ ወንጌል ብለን የምንከፍላቸው የፈተና የመከራ መንገዶችን በውስጣችን ያለውን የእግዚአብሔር ዓላማ እንዲገለጥ የሚያደርግ ፈተና ለመልካም ስለሆነ እንደ ሙሉ ደስታ ቆጥረነው በሕይወታችን ደግሞ አልፈን የምንሄድበት አልፈን ለክብር የምንበቃበት መንገድ እንደሆነ ተነጋግረናል። ዛሬ ደግሞ ሁለተኛው የፈተና አይነትን እናያለን። እንግዲህ የማቴዎስ ወንጌል ላይ ምዕራፍ 4 ላይ ተጽፎ እንደምናገኘው ኢየሱስ ክርስቶስ 40 ቀን ከጾመና ከጸለየ በኋላ በዲያብሎስ ተፈተነ ይለናል። ተራበ። ከዚያም ደግሞ ምን ይላል? ፈታኝም ቀረበ። ፈታኝ ቀረበ። ይሄ ቴስት የሚባለው ፈተና ወይም መከራ ሳይሆን ኢትስ ኤ ቴምፕቴሽን ወደ ክህደት እንድናመራ ወደ ስህተት እንድናመራ በሕይወታችን ላይ የሚመጣ የፈተናና የመከራ አይነት ነው። እግዚአብሔር ይህን ፈተና በሕይወታችን ላይ እንዲሆን አይፈቅድም። ይህንን ፈተና ደግሞ አሸንፈን የምንሄድበትን ጸጋ እርሱ ጋር በመንጠጋት ከእግዚአብሔር ጋር ኅብረት በማድረግ የማያቋርጥ ግንኙነት በማድረግ በጸሎትና ቃሉን በማንበብ ሪከቨር የምናደርግበትን ወይንም ሰርቫይቭ የምናደርግበትን ጸጋ እንድንከበድ ቃሉ ይነግራል። ብዙ ጊዜ እንደዚህ አይነት ፈተናዎች ሰዎችን ከእግዚአብሔር መንገድ አውጥተው እናያቸዋለን። ብዙ ሰዎች በፈተና ወድቀው ደግሞ ለመነሳት እስኪያቅታቸው ድረስ ሰውነታቸው፣ መንፈሳቸው፣ ሁሉ ነገራቸው ተጋግጦ እንደገና ለመነሳት አቅም ሲያጡ፣ የሚያነሳቸው ሲያጡ፣ ተስፋ ቆርጠው ከእውነት መንገድ ሲያፈገፍጉ አይተናል። ወገኖቼ ይሄ ክፉ ፈተና ዲያብሎስ በሕይወታችን ላይ የሚያመጣው ፈተና ኢየሱስ እንዳሸነፈው እንድናሸንፍ እግዚአብሔር ይፈልጋል። የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 4 ላይ እንደዚህ ብሎ ይናገራል። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑበት አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። አያችሁ፣ ኢየሱስ ክርስቶስ የእግዚአብሔርን ፍቃድ ሳይሆን የዲያብሎስን ፍቃድ እንዲያደርግ በጣም ዋይዝ በሚመስል ወይም በጣም ጥሩ በሚመስል በጣም በቃ ፖላይት በሚመስል ወይም ትሕትና ያለበት በሚመስል ካን ያታልለው ሲፈልግ እናያለን። ኢየሱስ ክርስቶስ ግን ሁሉን ነገር የሚያውቅና የሚያምላክ ስለሆነ ምን አለው? ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ወገኖቼ ብዙ ጊዜ በሕይወታችን የሚመጡ ግብዣዎችን ወይንም ደግሞ ቻንሶችን፣ እድሎችን ወይንም ደግሞ በእጃችን ማድረግ የምንችላቸው ነገሮች ሲሆኑ ይህ ነገር የእግዚአብሔር ፍቃድ ነው ብለን መጠየቅ እጅግ ያስፈልጋል። ያለበለዚያ በፈተናዎች መደራረብ ምክንያት ከሕይወት መስመር የሚያወጣ የሰይጣን ድምፅ በዝቶብን ሕይወታችንን ኮንትሮል አድርጎት ወደ ድካም፣ ወደ ዝለት፣ ወደ ተስፋ መቁረጥ ጉልበትን የሚበላ ዕድሜን ዘመንን የሚበላ የፈተና ስርዓት ውስጥ ገብተን ራሳችን ልናገኝ እንችላለን። ስለዚህ ጥንቃቄ ያስፈልጋል። ኢየሱስ ክርስቶስ በሦስት ፈተናዎች አንደኛ ምን አለው? እንጀራ እንዲሆን በል አለው። እርሱም መልሶ ሰው በእግዚአብሔር በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚያስ ደግሞ በኢየሩሳሌም ቅድስቲቱ ከተማ በኢየሩሳሌም ጫፍ የከተማው ጫፍ ላይ አውጥቶ በመቅደሱ ጫፍ ላይ አውጥቶ መላእክቱን ስላንተ ምን ይላል? ያዛል፣ እግርንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏል። የእግዚአብሔር ልጅ ከሆንክስ ወደ ታች ራስን ወርውራል። አሁንም በእግዚአብሔር ቃል ነው ኢየሱስ ያሸነፈ። ጌታ አምላክህን ምን አትበለው፣ አትፈታተነው ተብሎ ምን ብሏል? ተጽፏል። ኢየሱስ አሸንፎልናል። በፍጹም የዲያብሎስ ድምፅ አይገዛም። በፍጹም የዲያብሎስ ድምፅ አይገዛሽ። ስጋን የሚቆጣጠር ከእግዚአብሔር ፍቃድ ውጪ እንድናደርግ የሚገፋፉ ድምፆችን በተለያየ አቅጣጫ ሰይጣን ሊያመጣ ይችላል። ነገር ግን የሚያየው የመንፈስ ቅዱስ ኃይል በእኛ ውስጥ ስላለ ዲዘርድ የሚያደርግ ነገሮችን ለይቶ አጣርቶ የሚሰማ ኖ ወይንም የስ የሚል
ሬድ ፍላግ ወይም ቀይ መብራት ወይም አረንጓዴ መብራትን የሚሰጠ የእግዚአብሔር መንፈስ በእኛ ውስጥ ስላለ፣ የቃሉ ሙላት በእኛ ውስጥ ስላለ ልንሸነፍና ልንታለል አንችል። ኢየሱስ ስላሸንፈው እኛም ማሸነፍ እንችላለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዚህ ነው ያዕቆብ እንደዚህ አለ፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ያዕቆብ ምዕራፍ 1 ከቁጥር 13 ጀምሮ እግዚአብሔር በደንብ ስሙ፣ በክፉ አይፈትንምና። እግዚአብሔር በምን አይፈትንም? በክፉ አይፈትንም። ክፉ ነገር በእኛ ላይ እንዲሆን እግዚአብሔር ምን አይለንም? አይፈትነንም። መልካም ያልሆነ ነገር በእኛ ላይ እንዲሆን እግዚአብሔር እኛን ምን አይለንም? አይፈትነንም። ኃጢአት እንድንሰራ እግዚአብሔር እኛን ምን አይለንም? አይፈትነንም። ወደ ገደል ወደ ክፋት ወደ ተለያየ የህይወት ውድቀት እንድንገባ እግዚአብሔር እኛን ምን አይለንም? አይፈትነንም። ታዲያ ይህ ፈተና ከየት ነው የሚመጣው ብላችሁ ያዕቆብን ትጠይቁት፣ እርሱ ራሱ አይደለም ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞትና ሐሳብ ሲታለል፣ ሁለተኛው ፈተና በራሱ ምኞትና ሐሳብ ሲታለል ምን ይላል? ይፈተናል። ከእግዚአብሔር ፍቃድ የሚያወጣ የሥጋ ሐሳብ፣ ከእግዚአብሔር ፍቃድ የሚያወጣ የሥጋ ምኞት፣ ከእግዚአብሔር ፍቃድ የሚያወጣ ሴሰኝነት፣ ከእግዚአብሔር ፍቃድ የሚያወጣ የራስ ምኞት፣ ይሄ ፈተና እግዚአብሔር የሚያመጣው አይደለም። ብዙዎች የሥጋቸውን ፍቃድ ለማድረግ ዲያብሎስም ነግሯቸው አይደለም ወይ ጓደኛቸውን ነግሯቸው አይደለም፣ የራሳቸው ሥጋ ነግሯቸው፣ ሥጋ ፑሽ አድርጓቸው፣ ምኞት ፑሽ አድርጓቸው፣ ከውስጥ ፈንክሎ የሚወጣ ሥጋዊ ምኞት ፑሽ አድርጓቸው ለውድቀት ተዳርገዋል። ይሄ ብዙዎቻችንን ደጋግሞ በየቀኑ የሚፈትነን ፈተና የሥጋ የዓይን አምሮት። ወገኖቼ እንዴት ነው ሰርቫይቭ ማድረግ የምንችለው? ይሄ ሁሉ ነገር በሕይወታችን አለ። በጣም ከባድ ነው ትል ይሆናል። ቀላል ለእግዚአብሔር ከባድ የሆነ ነገር የለም። መንፈሱ በእኛ ውስጥ ካለ፣ ኃይሉ ከእኛ ጋር ከሆነ፣ ስሙ በእኛ ላይ ከተጠራ ይሄንንም ፈተና ኦቨርካም አድርገን መሄድ ይችላል። ፈተናው በየቀኑ ይመጣል። አዎ እኛም በየቀኑ ከእግዚአብሔር ጋር ኅብረት እናደርጋለን። ፈተናው በየሰዓቱ ይመጣል። አዎ እኛም ዘወትር በጸሎት በመንፈሳችን ከእግዚአብሔር ጋር የሚያማርር ከእግዚአብሔር ፍቃድ የሚያወጣ የሥጋን ሐሳብ እንድናረግ ፑሽ የሚያደርገን ምኞት በእኛ ውስጥ ይወጣል። አዎ ሊወጣ ይችላል። ነገር ግን ከእግዚአብሔር ጋር ኅብረት በምናደርግበት ጊዜ የሚለቀቅ ግሬስ ስላለ፣ ጸጋ ስላለ ያንን ኦቨርካም ነገር ያንን ገዝተን የምንሄድበት ኃይል ይሰጠናል። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 16 ላይ እንደዚህ የሚል ቃል ነው። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት እንቅረብ። በምን እንቅረብ? በእምነት። እንግዲህ ምሕረት እንድንቀበል በደከምን ጊዜ በወደቅን ጊዜ ሰርቫይቭ ለማድረግ እንደገና ለመነሳት እንደገና ደግሞ ብድግ ብሎ ለመነሳት ምሕረትን እንድንቀበል በደከምን ጊዜ ሐሳብ ባደከምን ጊዜ ቻሌንጆች በጣም በበዙብን ጊዜ ቴምፕቴሽን በበዛብን ጊዜ ፈተና በበዛብን ጊዜ ምሕረት እንድንቀበል መውደቅ በበዛብን ጊዜ ምን ይሻለኛል ብለን በተጨነቅንበት ጊዜ ጌታ ይሻለኛል እንድንል የሚያደርግ የጸጋው ዙር እንግዲህ ምን እንድንቀበል? ምሕረት እንድንቀበል ዕብራውያን ምዕራፍ 5 በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወገኖቼ የጸሎት ቦታችን የከበረ እሳት ይዞ የከበረ ኃይል አለ። በርከክ ብለን ጌታችንን ስንለምን እግዚአብሔር እንደሚጸልይ ሰው የሚገረምበት ያለ አይመስልም። ቢኮዝ ብዙ ሰዎች ባዶ ቤት ዘግተው ሲንበረከኩ እና ሲያወሩ እግዚአብሔር እንዳለ አምነው ነው። ወገኖቼ እንደ ጸሎት ኃይል ያለው ነገር በዚህ ምድር ላይ የለም። ጸሎት ስጋችሁን ብቻ ሳይሆን ብዙ የዲያብሎስን ድምጾች ክሎዝ አድርጎ ከእግዚአብሔር ጋር ያላችሁን ልምምድና ከእግዚአብሔር ጋር ያላችሁን ኅብረት ኮንቲኒዩዋሊ እንድትከትሉ የሚያደርግ ኃይል አለ። ጸሎት ስጋን የመግደል ኃይል አለ። በዓለም ውስጥ እየኖራችሁ የእግዚአብሔርን ፍቃድ እንድትኖሩ የሚያደርጋችሁ
የእግዚአብሔርን ጸጋ የምትቀበሉበት ስፍራ የጸሎት ቦታ ነው። ምሕረት እንድንቀበል በሚያስፈልገን ጊዜ አያችሁ፣ ልክ ሰው ገንዘብ አስፈልጎት የሆነ ዕቃ ለመግዛት ከኪሱ ገንዘብ አውጥቶ እንደሚከፍል አንዳንድ ፈተናዎች በሚመጡ ጊዜ የእግዚአብሔር ጸጋ ያስፈልጋል። ግን ውስጣችን ወይም በውስጣችን የተቀመጠ ልክ በኪሳችን ገንዘብ ከሌለ ያንን ዕቃ እንደማንገዛ ያንን ዕቃ መውሰድ እንደማንችል ሱቅ ሄደን ብንፈልገውም እንኳን ቢያስፈልገንም እንኳን የምንበላው ቢያስፈልገንም እንኳን የምንለብሰው ቢያስፈልገንም እንኳን ገንዘብ ከሌለ ያንን የንግድ ፕሮሲጀር ማድረግ እንደማንችል ሁሉ ጸጋ ከሌለ የእግዚአብሔር ጸጋ በእኛ ላይ ከሌለ የእግዚአብሔር ኃይል በእኛ ላይ ከሌለ የእግዚአብሔር የማዳኑ ጉልበት በእኛ ላይ ካልተገለጠ ይህንን ፈተና ማለፍ አንችልም። ቃሉ በውስጣችን የቃሉ ሙላት ከሌለ የመንፈሱ ኃይል በእኛ ላይ ከሌለ ይህንን ፈተና ማለፍ አንችልም። በተለይ ድምፆች በበዙበት በዚህ ዘመን የሚፈትኑ ድምፆች በግራም በቀኝም በቅርብም በሩቅም ሰዎች ድምፆች ወደኛ በብዛት የሚመጡበት ዘመን እርሱን ስሙት ተብሎ ተጽፎ እርሱን እንዳንሰማ ስጋችንን እንድንሰማ ዓለምን እንድንሰማ ሰይጣንን እንድንሰማ የሚያደርጉ ድምፆች ዙሪያችንን በከበቡበት በዚህ ዘመን የእግዚአብሔር ጸጋ በጣም ያስፈልጋል። መቼ ወደ ጸለያችሁት ጸጋን እፈልጋለሁ ብላችሁ? መቼ ወደ ጸለይነው እግዚአብሔር ሆይ በዚህ ዘመን ያንተ ጸጋ ያስፈልገኛል ብለን የጸለይንበትን ጊዜ እናስታውሰው ይሆን? ወገኖቼ ዛሬ አሁንም እንጸልያለን። ሁሉ ጊዜ ጸጋህን በእኔ ላይ አድርግ ብሎ መጸለይ አስፈላጊ ነገር። ዕለት ዕለት ጠዋት፣ ምሳ ሰዓት፣ ራት ላይ እንጀራ እንደምንበላው ሁሉ ለነፍሳችን የእግዚአብሔርን ቃል መመገብ እንዴት አለ? የእግዚአብሔር ቃል በየሰዓቱ መብላት አለ። ወገኖቼ የምንበላቸውን ነገሮች እየቀነሰ የምናቸውን ነገሮች እየቀነሰ የምንሰማቸውን ነገሮች እየቀነሰ የእግዚአብሔር ቃል ማስገባት ይኖርብናል። ያ ከሌለ we are powerless። ኃይል የሌለው ክርስቲያን ደግሞ ኃይል ባለውና በሚዋጋው በዲያብሎስ እጅ መውደቁ አይቀር። ሕይወቱ ሁሉ ከእግዚአብሔር ፍቃድ የራቀ ከሆነ ከአሸናፊነት ውጭ ነው። ጳውሎስ ግን ምና በወደደን በእርሱ ከአሸናፊዎች እንበልጣለን። ዓለም በጣም ፓወርፉል ናት እኮ። ኖ በወደደን በክርስቶስ ከአሸናፊዎች እንበልጣለን። ብዙ ቻሌንጅ አለ እኮ፣ ቴምፕቴሽን አለ። ኖ በወደደን በእርሱ ከአሸናፊዎች እንበልጣለን። ወገኖች ቃሉን በሙላት እንያዝ፣ በእግዚአብሔር ፊት እንመርከት። እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጥቂት ደቂቃ የሰራዊት አምላክና አባት እግዚአብሔር ሆይ ዛሬ እንደተናገርከን አምናለሁ። ይህንን መልእክት ለሚመለከቱም ለእኔም ለብዙዎቻችን መልእክት በዚህ ስፍራ አርፏል። ጌታ ሆይ ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ እንዳልከን ዛሬ እንጸልያለን። እግዚአብሔር ሆይ ይህን መልእክት የሚመለከቱ ሁሉ ከክፉ ይድኑ ዘንድ ይቅር እንዳልከን ይቅር እንላለን። ከክፉ አድነን እንጂ ወደ ፈተና አታግባን ብለው ወደ አንተ ይጮኻሉ። እኔም ዛሬ እጮኻለሁ። ጌታ ሆይ ወደ ፈተና አታግባ፣ ወደ ፈተና አታግባ፣ ወደ ሥጋ ፈተና አታግባን፣ ወደ ክፉ ፈተና አታግባን። ሕይወታችንን ሊሰራ ሳይሆን ሊያጠፋ ከሚመጣ ፈተና ዛሬ አድነን። ጸጋን ዕለት ዕለት የምንሞላበት ዙፋን ስር እንድንበረከክ ያንተ መንፈስ ያንተ ኃይል ይክፋ። እግዚአብሔር ሆይ እንደ ተወደደ አባት እግዚአብሔር ሆይ አንተ ጸጋን ሰጥተና እንደ ተወደዱ ልጆች የምንመላለስበትን ኃይልና ክብር ዛሬ በእኛ ላይ ጨምር። በጌታ በኢየሱስ ክርስቶስ ይህን ቪዲዮ የሚመለከቱ ጌታ ሆይ ከአንተ ጸጋን የሚፈልጉ ከአንተ ኃይልን የሚፈልጉ እግዚአብሔር ሆይ ጌታ አቅቶኛል የሚሉ በተለያየ ፈተና የወደቁ ጌታ ሆይ ምሕረትን የሚሹ ዛሬም ለመነሳት ኃይልን የሚፈልጉ ልጆች ቢኖሩ በጌታ በኢየሱስ ክርስቶስ ስም ዛሬ እጅ እንዲያገኛቸው እንጸልያለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጅ ባሉበት እንዲያገኛቸው እንጸልያለን። በኢየሱስ ክርስቶስ ስም የሚያነሳ እጅ ያንሳቸው። በኢየሱስ ክርስቶስ ስም የሚፈውስ እጅ ይፈውሳቸው። በኢየሱስ ክርስቶስ ስም የሚያጽናና ድምፅህ ያገኛቸው። በጌታ በኢየሱስ ክርስቶስ ስም የጣሉትን ማንሳት ይሆንላቸው። ጌታ ሆይ
አንተ ኤልያስን ጎኑን መልአክ ልከህ ጎኑን መተህ እንዳበረታው ተነስ ብላ፣ የምትሄድበት መንገድ ሩቅ ነውና እንዳልከው ጌታ ሆይ በውስጣቸው ጸጋ ይዘው ለተቀመጡ የሰራዊት አምላክና አባት አቅቶኛል፣ ተፈትኛለሁ፣ ትላንትም ወድቄያለሁ፣ ዛሬም ለወርቅ ነው ድረስልኝ ለሚሉ ከክፉ አድናቸው እንጂ ወደ ፈተና አታግባቸው። ከክፉ አድነን እንጂ ወደ ፈተና አታግባ። ጸጋን ዕለት ዕለት በእኛ ላይ ስለምታደርግ እናመሰግናለን። በልጅ በክርስቶስ ኢየሱስ አሜን። ወገኖቼ ቀጣይ መልእክቶችን ተከታተሉ። እግዚአብሔር ከእናንተ ጋር ነው። የሚያበረታው ጸጋ ያገኛችሁ። ተባርኮ